ማቴዎስ ወንጌል ምዕራፍ 6 ቁጥር 14 እና 15 አንብበን አጭር ጸሎት ጸልያለሁ። እንደዚህ ይላል። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። እንጸልይ። ቅዱስ አባታችን እግዚአብሔር ሆይ በዚህ ማለዳ አስደናቂ በሆነው አምልኮ ባረከን፣ ፍቅርህን በዜማ አወጅን፣ ያንተን ታላቅነት አዜምን። አምልኮ የተገባህ አንተ ብቻ ስለሆንክ ባረከን፣ ደስ አሰኘህን። በጸሎት ውስጥ በሰማናቸው ምስክርነቶች ሁሉ ጌታ ሆይ በዚህ በተገኘው ሕዝብ መካከል በመገኘት እንኳን ውስጥ ባርኮትን ተካፈልን። ክብር ላንተ ይሁን። አሁንም ቃልህን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ 5 ወሳኝ ትምህርቶችን ማቴዎስ ወንጌል ላይ አስተምሯል። እነዚህ ትምህርቶቹን ማቴዎስ በዋናነት አለፍ እያደረገ አስቀምጧቸዋል። ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 አንዱ ትምህርት ነው። ምዕራፍ 18 ላይ ደግሞ እንደዚሁ አንድ ትምህርት አለ። ከዛ ደግሞ ወደ ምዕራፍ 24 እና 25 ስትጠጉ ታገኛላችሁ። ምዕራፍ 13 ላይ ከዘር ጋር ተያይዞ የተቀመጠ ትምህርት አለ። እንደዚህ 5 ወሳኝ ትምህርቶች ማቴዎስ ውስጥ ተቀምጠዋል። በእነዚህ 5ቱ ትምህርቶቹ ውስጥ በሁለቱ ማቴዎስ በዚህ በተራራው ትምህርቱና በምዕራፍ 18 ላይ ስለ ይቅርታ አስተምሯል። ጌታ የተናገረውን ማቴዎስ 5፣ 6፣ 7 ውስጥ ደግሞ ተደጋግሞ ተጠቅሷል ይቅርታ። በተራራው ትምህርት በጣም ሰፊ ሽፋን የተሰጠው ትምህርት ምንድነው ካላችሁ ይቅር የማለት ትምህርት ነው። ትምህርቱ ከባድ ነው። እኛ ዛሬ እዚህ በዴንቨር ሆነን ስንሰማውና የዛሬ 2000 ዓመት ገደማ አይሁዳውያን ሲሰሙ ልዩነት አለው። በሮማውያን ግፍ እየተፈጸመባቸው ነው። ጠላቶቻችሁን ውደዱ ሲላቸው ሮማውያንን ነው። በጣም ከባድ ነው። ይቅር በሉ ሲላቸው ኃጢአት እያደረጉባቸው ያሉ ግፍ እየፈጸሙባቸው ያሉትን ሮማውያንን ነው በዋናነት። ኦፍ ኮርስ ሁሉንም ሰው የሚበድላችሁን ይቅር በሉ። ለዚህ ነው ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። በአጭሩ ምንድነው ይሄ በሁለቱ ቁጥር ውስጥ የተቀመጠው ሐሳብ? ይቅርታ ካላደረጋችሁ ይቅር አትባሉም ነው ባጭሩ። ይቅር የምትሉ ሰዎች ከሆናችሁ እግዚአብሔር ይቅር ይላችኋል ነው መልእክቱ። አንድ ሰባኪ ሲናገር ምን አለ? አንዱ ሆቴል ውስጥ ቼኪን አድርጌ እንደገባው መታጠቢያ ውሃውን ስከፍተው ውሃ የለውም አለ እና ወደ ፍሮንት ዴስክ ደወልኩና ይሄ ክፍል ውሃ የለውም ብዬ ነገርኳቸው አለ። ሴት ውሃ እንደሌለው አውቃለሁ አለችኝ አለ። ይህንን ስትል በጣም ተናደድኩ እና መሳደብ ጀመርኩ አለ። ሰድቢያት እናቷን ሰደብኩ፣ አባቷን ሰደብኩ። ለካ ፈረንጆችም እናት ይሳደባሉ። እና በደንብ ተሳድቤ በኋላ ጸጥ ብላ እየሰማችኝ ስለነበረ አለሽ ወይ ብዬ ስላት አዎ አለሁ አለችኝ አለ። እና የምትይው ነገር አለ ስትለኝ አዎ አለ አለችኝ አለ። በአመት አንድ ጊዜ መጥተህ የምትሰብክበት የመጽሐፍ ቅዱስ ትምህርት ቤት ተማሪ ነኝ ስትለኝ ደነገጥኩና ውሃ ምን ያደርጋል አልኳት አለ። ደግሞ አንቺ ቀልድ ታውቂያለሽ አልኳት አለ። ዶክተር ቢል ጊብሰን በድያለሁ፣ እንዲህ ባለ ክፍል ውስጥ ላስቀምጥህ አይገባም ስትለኝ ከክፍሌ ወጥቼ እየሮጥኩ ወደ ፍሮንት ዴስክ መጣውና እግሯ ስር ተደፋው አለ። እኔ አንቺን የሰደብኩሽን ስድብ ሴት ልጄ ተሰድባ ቢሆን፣ እኔ አንቺን የሰደብኩሽ ስድብ ሚስቴ ተሰድባ ቢሆን የምሆነውን አላውቅም። በድዬሻለሁ፣ የእግዚአብሔርንም ልብ ሰብሬያለሁ። መሳደብ አልነበረብኝም፣ ይቅር በይኝ አልኳት አለ።
እኔ አሁን ካንቺ የምፈልገው ይቅር እንድትይ ነው። ይቅር ብዬሃለሁ ስትይ ነው ከወደኩበት የምነሳው። ሰውየውን ብታዩት በጣም ግዙፍ ሰው ነው። እንዴት ሆኖ እንደወደቀ ራሱ ግራ ይገባኛል። እና ለመንኳት፣ እኔ ይቅር ብዬሃለሁ፣ ቀድሞ ነገርም አላዘንኩብህም፣ በጣም እኮ ነው የምወድህ፣ ለአገልግሎትህ ጸልያለሁ፣ ከማገኘው ደሞዜ በወር ደግሞ ያንተን አገልግሎት ተቆራጭ እየላኩ ሰፖርት አደርጋለሁ ስትለኝ ተንሰቅስቄ አለቀስኩ አለ። ከዛ ምህረት አርጋልኝ ከአንድ ዓመት በኋላ ወደዛ ከተማ ተመልሼ ስመጣ አገለግልበት ቤተክርስቲያን መጋቢ ምን አለኝ፣ የዛሬ ዓመት እኛ ከተማ መጥተህ ያረፍከው የኛ የቤተክርስቲያናችን እህት የምትሰራበት ሆቴል ነው ሲለኝ ደንገጥ ብዬ ምን አለችህ አልኩት አለ። እንደምትወድ ነገረችኝ፣ አገልግሎት እንደምትደግፍ፣ ለአገልግሎት ገንዘብ እንደምትልክ ነገረችኝ ሲለኝ ሌላ ሲነገረች የለም አልኩት አለ። ምንም አልነገረችኝም አለ። በኋላ ሁሉን ነገር ዘርገፍ አድርጌ ነገርኩት፣ እንደሰደብኳት ነገርኩት፣ እናቷን እንደሰደብኩ አባቷን እንደሰደብኩ ነገርኩት አለ። ከዛ ፓስተሩ አይኔን እያየ እናቷን የሰደብካት ይቺ ሴት፣ አባቷን የሰደብካት ይቺ ብላቴና እናቷ ማን እንደሆነ አታውቅም፣ አባቷንም አታውቅም፣ የልደት ቀኗን እንኳን አታውቅም፣ ቆሻሻ መጣያ ላይ ተጥላ የተገኘች እህት ናት፣ ወዳጇና ቤተሰቧ ኢየሱስ ክርስቶስ ብቻ ነው ብሎ ሲነግረኝ አለቀስኩ አለ። እንዴት አድርገ ብትሰራት ነው እንደዚህ የሚበልጥ መንፈሳዊ ህይወት ያሳየችኝ አልኩት አለ። ምን አይነት ብስለት ነው! እንዴት ያለ መንፈሳዊ ጥንካሬ ነው! እንዴት ያለ ላቅ ያለ ህይወት ነው! በለጠችኝ፣ ከኔ ልቃ ተገኘች፣ ከኔ ተሽላ ተገኘች። እስቲ መንገዱን አሳየኝ፣ እንዴት ነው አበጃጅተ ለዚህ ያደረስካት ብዬ ፓስተሯን ጠየቅኩት አለ። ጌታ የሚጋብዘን ዛሬ በዚህ ማለዳ ወገኖቼ ሆይ የሚበልጥ ህይወት እንድንኖር፣ ላቅ ያለ መንፈሳዊነት እንድንኖር። ባድ ነው በዚህ ምድር ስንኖር ብዙ ፈተና አለ። የማይመቹን ሰዎች አሉ፣ የሚጎዱን ሰዎች አሉ፣ የሚጠሉን ሰዎች አሉ። መንገዳችን ላይ እንቅፋት የሚያደርጉ ሩጫችንን የሚያሰናክሉ ሰዎች አሉ። ወደ ዴስቲኒያችን እንዳንደርስ መንገድ በእሾክ የሚያጥሩ ሰዎች አሉ፣ ክርስቲያኖች አሉ፣ ክፉ ጴንጤዎች አሉ፣ መጥፎ ሰዎች አሉ፣ ቤተክርስቲያን ውስጥ አደገኛ ሰዎች አሉ። ጳውሎስ ራሱ ብሏል፣ እግዚአብሔር ከክፉ ሰዎች እንዲጠብቀን ጸልዩልን ብሏል። የማይለወጡ ሰዎች አሉ። እንዲህ ያለ የተራራውን ትምህርት ጌታ እየተናገረ በጌታ ቤት ብዙ ዘመን የኖሩ ፈቀቅ የማይሉ ሰዎች እዛው ያሉ ሰዎች አሉ። ከእንደነዚህ አይነት ሰዎች ጋር ዲል ስታረጉ ይቅር እያላችሁ ኑሩ ነው መልእክቱ። የሚበልጥ ህይወት፣ የተሻለ ህይወት፣ መንፈሳዊነት ይቅርታ ማድረግ ነው። ተበድላችሁ ይሆናል፣ ተጎታችሁ ይሆናል፣ ግፍ ተፈጽሞባችሁ ይሆናል። ምናልባት የበደላችሁ ሰው ቤተሰብ ይሆናል፣ የቅርብ ሰው ይሆናል፣ የትዳር አጋራችሁ ይሆናል፣ የኔ የምትሉት ወዳጃችሁ ጎረቤታችሁም ይሆናል፣ አብሮ አደጋችሁ ይሆናል፣ ወይ ደግሞ የሰፈር የመስሪያ ቤት የሆነ አጋጣሚ ያገናኛችሁ ሰው ይሆናል። ማንም ይሁን እናንተ ይቅር ስትሉ እኔም ይቅር እላችኋለሁ ነው መልእክቱ። ይቅር የምንለው ስላልተጎዳን እኮ አይደለም፣ ስላልተበደልን አይደለም። ለሰዎች ይቅርታ የምንሰጠው በደል ስላልተፈጸመብን አይደለም። ሰዎች እኮ ይቅርታ የሚገባቸውም ስለሆኑ አይደለም፣ የሚያስፈልጋቸው ስለሆነ ብቻ ነው። እግዚአብሔርን የሚያክል ትልቅ አምላክ እኛን ይቅር ብሎናል። እናንተ የእግዚአብሔርን ይቅርታ ለመቀበል የሚበቃ ማንነት የላችሁም። ማንም በዚህ ጉባኤ ማናችንም አንበቃም። እግዚአብሔር እንዲሁ ስለወደደን ይቅር አለን። እየማረን ነው እዚህ የደረስነው። የዘመርነው እንደሱ አይደል? እየማርከኝ ብለን የዘመርነው እኮ ምህረት እየተደረገልን ነው ዛሬ ነው የደረስነው። እንደማርኩ ይቅር እንዳልኩ ምን አርግ? ይቅር በል፣ ምህረት አርግ። እናንተ በሰዎች የደረሰባችሁን ግፍና በደል ይቅር ስትሉ
እኔም ይቅር እላችኋለሁ። ይቅር ባትሉ ግን እኔ ምን አልላችሁም? ይቅርታ አላደርግላችሁም። ምዕራፍ 5 ጋር ልመልሳችሁ። መልእክቱን ሲቀጥል ከ23 ጀምሮ ሲናገር እንደዚህ ይላል። ምዕራፍ 5 እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተሂድ፣ አስቀድመህ ከወንድምህ ጋር ታረቅ። በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው። ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም ይላል። በጣም ትልቅ መልእክት ነው። እዚሁ ነው የሚያወራው። ተራራው ትምህርት ላይ በጣም ተጠቅሷል። ይቅርታ ወሳኝ ነገር ስለሆነ ነው፣ አስፈላጊ ስለሆነ ነው። መስዋዕት ለማቅረብ ከገሊላ ተነስቶ ወደ ኢየሩሳሌም የሄደን አንድ ሰው አስቡ። መስዋዕት ልታቀርብ፣ መባ ልታቀርብ መሰዊያው ጋር መተህ ይላል። 68 ማይል የዛሬ 2000 ዓመት 4 እና 5 ቀናት ፈጅቶ ሊያመልክ ሄዷል። ያስተማረው ገሊላ ስለሆነ ቅፍርናሆም ነው። ተጉዟል፣ ደክሞታል፣ ረጅም ጊዜ ፈጅቷል፣ ዋጋ ከፍሏል። ምን ሊያረግ? መሰዊያ ላይ መስዋዕት ሊያቀርብ፣ ሊዘምር፣ ሊሰብክ፣ ሊጸልይ፣ ሊያገለግል፣ አምልኮ ሊያቀርብ ለአምላኩ ረጅም ጉዞ ሄዶ ትዝ ቢለው ሰፈራው አካባቢ የተፈጠረ ችግር የበደለውን ሰው ቢያስታውስ መስዋዕቱን አቁሞ እንደገና 4 ቀን እንደገና 5 ቀን 68 ማይል ወደ ገሊላ ይመለስ። ከዛ ምን ያርግ? ምሕረት ይጠይቅ፣ ይቅርታ ያድርግ። ከዛ በኋላ ተመልሶ እንደገና ይምጣ። ወገኖቼ ሆይ ከየትኛውም መንፈሳዊ አገልግሎት በፊት፣ ከየትኛውም መንፈሳዊ ስርዓት በፊት ከመዘመር፣ ከመጸለይ፣ ከማገልገል፣ ሙዚቃ ከመጫወት፣ የየትኛውም አክቲቪቲ ውስጥ ከመሳተፍ በፊት ይቅርታ ይቀድማል። እግዚአብሔር ይቅር ባላለ ህይወት ውስጥ አምልኮን አይወስድም። በአምልኮ አይደሰትም። አምልኮ አይባርከውም። ስለዚህ ወገኖቼ ሆይ እግዚአብሔር የሚቀበለው ህይወትና አገልግሎት በይቅርታ የታጀበ ነው። አዎ ከባድ እኮ ነው። በደል ተፈጽሞባችሁ ሊሆን ይችላል። እግዚአብሔር እንዲቀበላችሁ እናንተ ነፃ እንድትወጡ ነው። በዳይ ገብቶ በሰላም ተኝቷል። የበደላችሁ ሰው፣ የጎዳችሁ ሰው፣ ያቆሰላችሁ ሰው አርፎ እየኖረ ነው። ምንም ችግር የለበትም። እናንተን አቁስሎ እሱ ተኝቷል። እናንተ ግን እየታመማችሁ ነው። እናንተ በውስጣችሁ ጨጓራችሁ እየነደደ ነው። እንቅልፍ አጥታችኋል፣ ሰላም አጥታችኋል፣ ደስታ ከእናንተ ርቋል። የሚጠቅማችሁ ሪሊዝ ስታረጉ ነው፣ ስትፈቱ ነው። አዎ ከባድ እኮ ነው ማውራው ነገር። ጌታ ለዚህ ነው ይቅር ካላላችሁ ይቅር አልላችሁም። የዛሬ ስንት ዓመት ነው? በ2006 አሚሾች ላይ ትልቅ ሐዘን ገጠማቸው። ላንካስተር አካባቢ ፔንሲልቬኒያ ውስጥ። እነዚህ አሚሾች በጣም ራሳቸውን አግልለው የሚኖሩ ናቸው። ልጆቻቸው የሚማሩበት የራሳቸው ትምህርት ቤት አለ። መሳሪያ የታጠቀ ሰው ወደሚማሩበት ትምህርት ቤት ገባና ወንዶቹን አስወጥቶ ሴቶች ላይ መሳሪያውን አርከፈከፈባቸው። በርካታዎች ቆሰሉ። 6 ወጣት ልጃገረዶች ሞቱ። እነዚህ የሞቱባቸው ቤተሰቦች በዛ ከባድ ሐዘን ውስጥ ሆነው ከሰዓት በኋላ ወደ ገዳይ ቤተሰብ ሄዱ። የገዳይ ቤተሰቦች ሲያዩ ደነገጡ። ተኳሹ እዛው ራሱን አጥፍቷል። ግን ሚስት አለችው፣ ሚስቱን እንፈልጋለን አሉ። ቤተሰቡን እንፈልጋለን አሉ። የመጣ ነው ይቅር እንዳልናችሁ ልንነግራችሁ ነው አለ። ምን አይነት ልብ ነው! ጌታ ኢየሱስ ያስተማረን እንደሱ ነው አሉ። የተራራው ትምህርት መልእክት እንደሱ ነው። የበደላችሁን ሰው ይቅር ካላላችሁ እኔ ይቅር አልላችሁም ብሏል።
ተጎተናል። ወጣት ልጆቻችንን አተናል። እንቦቅቅላ ህፃናት ልጃገረዶቻችንን ገሎብናል። ግን እኛ ይቅር ልንላችሁ መተናል አሉ። የሚገርማችሁ የቆሰሉት ውስጥ አንዷ በጣም የቆሰለች በዊልቸር የምትሄድ ከሆስፒታል ስትወጣ ይቺ የገዳዩ ሚስት ናት ዘመኗን በሙሉ ዊልቸሯን ስትገፋላት የነበረው። የሚገርማችሁ ለሟች ቤተሰብና ለቆሰሉት ተብሎ የተከፈተ ገንዘብ ማሰባሰቢያ ውስጥ ከተሰበሰበው ገንዘብ ይቺ ሴት ባልቴት ሆናለች፣ ባሏ ሞቶባታል ብለው ለገዳይ ሚስት ወስደው ገንዘብ ሰጧት። የሚገርመው የገዳይ ሚስት በካንሰር ባመማት ጊዜ ያስታምሟት የነበሩት እነዚህ አሚሾች ናቸው። መብለጥ ይሄ ነው፣ በልጦ መገኘት ይሄ ነው። እያመመህ ብለጠው፣ ዊርድ ሆነበት። እንዴት ሆኖ ነው ይቅር ያለኝ እንደዚህ በድየው እስኪል ድረስ አስደንቀው። አዎ ተጎድተሃል፣ ግፍ ፈጽሞብሃል። በሰማይ ያለው አባቴ ይቅር እንዲል በአባታችን ሆይ ጸሎት ላይ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ምርጫ የላችሁም። 4 ነጥብ። ይቅር ያለ ማለት ምርጫ የላችሁም። እናንተ ይቅር ተብላችኋል። እናንተ ምህረት አግኝታችኋል። እንደ ያዕቆብ እኮ ወንድሙን ኤሳውን በድሎታል። ካያችሁት ዘፍጥረት ላይ ያለው ታሪክ ያዕቆብ በጣም አደገኛ ነገር አድርጓል ኤሳው ላይ። ከማህፀን ነው ትግሉ የጀመረው። ከሆድ ውስጥ ነው መጣላት የጀመሩት። ከተወለደም በኋላ ተከታትሎ በራበው ጊዜ ከወንድሙ ላይ የምስር ወጥ አቅርቦለት ቡክርና ወስዷል። ከዛ ደግሞ አባቱ ይስሐቅ መመረቅ ሲፈልግ በአቋራጭ ገብቶ ምርቃት ወስዷል። የኤሳው ልብ ተሰበረ። የአባቴ መቃብር ቀን ደርሷል፣ ያዕቆብንም ገለዋለሁ አለ። ካያችሁት እኮ ኤሳው በደል ተፈጽሞበታል። የእግዚአብሔርን ፕሮግራም አይደለም ማሳያችሁ። አሁን በሆነው ሊትራል የሆነውን ታሪክ ስታዩ ግፍ ተፈጽሟል። እየደከመ ነው። አደን አድኖ አምጥቶ ሊመረቅ ነው። ምድረ በዳ ላይ ነው። ኤሳው እየሮጠ ነው። የዕብራውያን መጽሐፍ ጸሐፊ በእንባ ምንም እንኳን ታክቶ ቢፈልግ እንደገና እድል አላገኘ የሚለው ኤሳውን ነው። አለቀሰ። ምርር ያለ ለቅሶ እገለዋለሁ አለ። ወንድማማች ላይገናኙ ተለያዩ። ከ20 ዓመት በኋላ ግን ሲመለስ ዘፍጥረት 34:4 ላይ ያዕቆብን ኤሳው አቀፈው ይላል። ይቅር አለው ይላል። እዚህ ጉባኤ ውስጥ እንደ ኤሳው የተበደለ ሰው የለም። እንደ ኤሳው ግፍ የደረሰበት ሰው የለም። ኤሳው ይቅር ማለት ከቻለ ይቅር አለ ማለት አትችሉም። ይቅር በሉ፣ ምህረት አድርጉ። እግዚአብሔር እንዲሰማችሁ፣ ሰማይ ክፍት እንዲሆን፣ ጸሎታችሁ ወደ ሰማይ እንዲሄድ፣ እግዚአብሔር እንዲደሰት በምህረት ተመላለሱ። እግዚአብሔር የይቅርታ አምላክ ነው። ያለ ይቅርታ መኖር አንችልም። ሳንጋጭም መኖር አንችልም። እንበደላለን። በዳይ አለ፣ በደል ደግሞ መሃል ላይ አለ። በደሉን ማስወገድ የሚችል የምህረት ኃይል ብቻ ነው። አንዳንዴ ከባድም ቢሆን ይቻላል። መንፈሳዊነት ነው የሚጠይቀው። እግዚአብሔርን መውደድ ነው የሚጠይቀው። እግዚአብሔርን መፍራት ነው የሚጠይቀው። ይቅር ለማለት እግዚአብሔርን የሚወድ ሰው። ለዚህ ነው በአንደኛ ዮሐንስ 4:20 ላይ ማንም እግዚአብሔርን እወደዋለሁ የሚል ወንድሙን ግን የሚጠላ ሐሰተኛ ነው ይላል። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወደው ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ ዘንድ አለችን ይላል። ስለዚህ እግዚአብሔርን የምንፈልገው ከሆነ፣ እግዚአብሔርን የምንወደው ከሆነ፣ እግዚአብሔርን ደስ ለማሰኘት ፍላጎት ካለን ወገኖቼ ሆይ ይቅር እንበል። አጠገባችን ያለውን ሰው ምህረት እናድርግ። በደርግ ጊዜ ልጇ የተገደለባት እናት በቲቪ መስኮት ላይ ገዳይዋ ታስሮ አየችው። ኢህአዴግ ሲገባ ተያዘ። ዜና ላይ አየችው። በዛ ጊዜ ይህች ሴት ደግሞ ጌታን ተቀብላ ተለወጠች እና ይህን የታሰረውን ሰው መጎብኘት ፈልጋለሁ ብላ መጽሐፍ ቅዱስ ገዛች። ሄደችና አስጠራችው። ሲመጣ አወቃት። መሬት ሲያይ ቀና ብለ እየኝ አለችው።
ልጄን ገለሃል አለችው። ልጄን መግደል ሳይሆን እንዳላዝን አርገኸኛል። ሐዘኔን በቅጡ እንዳልወጣ አርገኸኛል። እንዳላለቅስ ልጄን እንድቀብረው አልፈቀድክልኝም። ግፍ ፈጽመህብኛል። ግን ይህን መጽሐፍ አንብቤ ተለውጫለሁ። ዛሬ መጣሁት ይቅር እንዳልኩ ልነግርህ ነው አለችው። እንደዚህ ያደረጉ በርካታ ታሪኮች ልነግራችሁ እችላለሁ። ይቅር ያሉ አልፈው የሄዱ እግዚአብሔርን ያስደነቁ ያስገረሙ። ይቅር ስትሉ ይቅር ትባላላችሁ። ምሕረት ስታረጉ ምሕረት ታገኛላችሁ። ይሄንን ጌታ ኢየሱስ ክርስቶስ በሉቃስ በዚሁ በማቴዎስ 18 ላይ በሰፊው ተናግሯል። እሱን ጥቅስ አነሳና ወደ ማጠቃለያ ወስዳቸዋለሁ። ምዕራፍ 18 ከ21 ጀምሮ ስታነቡ እንደዚህ ይላል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለው ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንድ አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያም ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ላንተ ሳይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው ይልና ቁጥር 35 ላይ ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል አለ። በጣም ከባድ ክፍል ነው። አይሁዳውያን በደል የሚቆጥሩ ይመስላል። የጴጥሮስ ጥያቄ ስንት ጊዜ ይቅር ልበለው እየቆጠረ ያለ ይመስላል። ወንድሜ ቢበድለኝ ምን ያህል ጊዜ ምሕረት ላርግለት ብሎ ጥያቄ ያመጣና ራሱ ለመመለስ ሲሞክር 7 ጊዜ ይቅር ልበለው ወይ ብሎ ይጠይቃል። ጌታ ግን 7 ጊዜ 7 እንጂ 7 ጊዜ አልልህም። 490 ጊዜ በቀን ውስጥ ቢበድልህ እንኳን ምን አድርገው ይቅር በለው ብሎ አንድ ምሳሌ ነገራቸው ነው። መልእክቱ እንደሱ ነው። ምሳሌውን ቀረብ ብላችሁ ካያችሁ ትልቅ ትምህርት ይዟል። ንጉሥ አለ፣ ደግሞ አንድ ባሪያ አለ። ባሪያው ደግሞ ዕዳ አለበት። ዕዳው ደግሞ 1000 መክሊት ነው። 1000 መክሊት ምን ያህል እንደሆነ ትገረማላችሁ። አንድ መክሊት 6000 ዲናር ነው ጥናቶች እንደሚያሳዩት። 1000 ማለት ደግሞ 10000 ማለት ነው። 10000 መክሊት አለበት ማለት 10000 በ6000 ስታባዙ 60 ሚሊዮን መክሊት ዕዳ አለበት ማለት ነው። ስለዚህ ይሄንን 60 ሚሊዮን መክሊት ለመክፈል ከ164,000 እስከ 200,000 ዓመታት መስራት ይጠበቅበታል። ይሄም በገንዘብ ሲሰላ ወደ 10 ቢሊዮን ዶላር ገደማ ዕዳ አለበት። ኪትም ሊከፍለው አይችልም። ንጉሱ ግን ተወለት ይላል። ዕዳውን አየ፣ ከአቅሙ በላይ ነው። ቤቱ፣ ሚስቱ፣ ልጆቹ ያለው ሁሉ ተሽጦ ዕዳውን መሸፈን አይችልም። ምን አረገለት? ማረው። ንጉሱ እግዚአብሔር አብን አምላካችንን ይወክላል። የኛን ኃጢአት፣ የኛን በደል፣ የኛን 1000 የሆነውን መክሊት ዕዳ እግዚአብሔር በክርስቶስ በልጁ ይቅር አለን። እሱ ይቅር እንዳለን ብሎ ደግሞ ሁለተኛው ምሕረት ተደርጎለት ይቅርታ ብሎ ይሄ ባሪያ ሲወጣ ሌላ ባሪያ ጓደኛውን አገኘው። ያገኘው ጓደኛው ደግሞ 100 ዲናር ዕዳ አለበት።
100 መክሊት አይደለም 100 ዲናር በጣም ትንሽ ነው ቀለል ያለ ነው እሱ ንጉሱን በለመነው ደረጃ ባሪያውን ወዳጁን ይለምነዋል ይቅር በለኝ ታገሰኝ እከፍልሃለሁ ምሕረት አድርግልኝ ሲለው ሊሰማው አልወደደም ማለት ሊተውለት ይቅር ሊለው አልወደደም አሳልፎ ሰጠው ይላል ከዛ በኋላ ነው ንጉሱ ሲሰማ ምን አረገው ፈረደበት መልእክቱ እናንተም ወንድሞቻችሁን ከልባችሁ ይቅር ካላላችሁ ምሕረት ካላረጋችሁ ሐዘናችሁ አይሄድም መጎዳታችሁ አይፈወስም ቁስላችሁ አይሽርም ይቅር ስትሉ ግን ታርፋላችሁ ሰላም ታገኛላችሁ ይቅርታ የሚሰጠው እረፍት ልነግራችሁ አልችልም ይቅር በሉ አለ ምሕረት አድርጉ እግዚአብሔር ይቅር እንዲላችሁ ምሕረት እንዲያረግላችሁ እግዚአብሔር እንዲቀበላችሁ በፊቱ ሞገስ እንድታገኙ ምሕረቱ በእናንተ በቤታችሁ በትዳራችሁ እንዲበዛ ምሕረት አድርጉ ይቅር ማትሉት ሰው በምድር ላይ መኖር የለም ምክንያቱም ሩጫውን እየጨረስን ነው እዚህ ምድር ላይ አንዴ ነው የምንኖረው መኖር እናቆማለን ምሕረት አድርገን ምሕረት እንድንቀበል ይቅር ብለን ይቅርታ እንድናገኝ አንዲት ልጅ ባቡር ውስጥ እየሄደች አንድ እናት መጡ ዕቃ ተሸክመዋል መጡና ፊቷ ላይ ቆሙ አኖ ያረጓት ልጅቷን ማለት ነው ልጅቷ ምንም አትልም እና ይረብሿታል ነገር ይሏታል ልጅቷ ምንም ጸጥ ብላ ታያቸዋለች እና ሌላው ተሳፋሪ ስለ ልጅቷ ማዘን ጀመረ የሆነ ነገር አትያቸውም ይላል ሁሉም እየተቆጣ ሴትዮዋ የሚያረጉት ነገር ጥሩ አልነበረም በኋላ አንዱ ጮክ አለና እኚህን እናት የሆነ ነገር ብለሽ አታሳርፊያቸውም ብሎ ሲላት እኔ ቅርብ ወራጅ ነኝ አለችው ሞረጃ ይደርሷል ፌርማታ ይደርሷል ለምን እጣላለሁ ለምን እጋጫለሁ እንደፈለጉ ያውሩ ወገኖች ሆይ የሁላችንም ፌርማታ እየደረሰ ነው እንሞታለን የሆነ ቀን እንሄዳለን ግዴላችሁም ይቅር በሉ ካገኛችሁት ሰው ሁሉ ጋር አትጣሉ ምንም አይጠቅም ቀላሉ መንገድ እሱ እኮ ነው መጣላት ቀላል ነው መጋጨት ቀላል ነው ሸሚዝን ማጠፍ ቀላል ግን አይጠቅምም መብለጥ አይደለም መብለጥ ማለት ነው መብለጥ ዝም ማለት ነው እየተጎዱ እንዳልተጎዱ መሆን ነው ምሕረት ማድረግ ነው ይቅር ማለት ነው ያን ጊዜ እግዚአብሔር ይቀበለናል ሰማይ ፈገግ ይላል እግዚአብሔር ሐሴት ያደርጋል የእናንተን መንፈሳዊ ጡንቻ ጥንካሬ ያያል እግዚአብሔር ማቹር አድርጓል በልጧል ልጄ ከፍ ባለ ህይወት ነው የሚኖረው ቀኙን ሲመቱት ግራውን ሰጥቷል ሲያሳድዱት ምሕረት አድርጓል ሲረግሙት መርቋል በቃ በቀል የኔ ነው ብሎ ያለ ጌታ እናንተ እኮ ይቅር ስትሉ እግዚአብሔር እንዲፈርድ አሳልፋችሁ እየሰጣችሁ ነው ሰውየውን ይቅር ማለታችሁ ያደረገው ነገር ልክ ነው ያላችሁ አይደለም እግዚአብሔር እንዲፈርድ እየተዋችሁ ነው ተበድላችኋላ እውነተኛ ዳኛ አለ በቀል የኔ ነው ብድራት መልሳለሁ ያለ አለ ለሱ አሳልፋችሁ እየሰጣችሁት ነው እኔ ይቅር ብያለሁ ግን እግዚአብሔር ዲል ያረጋል ከዛ ሰው ጋር እናንተን አሳዝኖ እናንተን በድሎ እናንተን ጎቶ በሰላም እንዲኖር እግዚአብሔር አይፈቅድለትም በላው ላይ የእሳት ፍም እየከመራችሁ ነው ከዛ ሰው ጋር እግዚአብሔር ዲል እንዲያረግ እየፈቀዳችሁ ነው እናንተ ስትበቀሉ አትችሉ እናንተ ስትበቀሉ ጥፋት ትፈጽማላችሁ እውነተኛ ተበቃይ አለ እውነተኛ ዳኛ አለ ተጎተሻል አንቺ ይቅር በዩ እግዚአብሔር ግን ዲል ያረጋል ተጎተሃል አንተ ምሕረት አድርግለት እግዚአብሔር ግን ከዛ ሰው ጋር ዲል ያረጋል የምሕረት አምላክ ያንተ ልብ ነው መፈወስ የሚፈልገው አንተ ይቅር ስትል ሰማይ ፈገግ ይላል በይቅርታ ሚለቀቅ በረከት አለ ይቅር ስትሉ እንቅልፋችሁ ይጣፍጣል ይቅርታ የሚሰጣቸውን በረከቶች ፈጠን ብዬ ልናገር አንደኛ ይቅርታ ስናደርግ ከእግዚአብሔር ጋር ያለን ህብረት ይታደሳል ይቅርታ ስናደርግ ሁለተኛ ሰላም ይሰጠናል በቁጣችሁ ፀሐይ አይግባ ማለት እኮ ወደ አልጋ ከሄድክ በኋላ ሳላስታጥቃት ነው የመጣሁት ነው የምትለው ልክልኳን ሳልነግራት መጣሁ ነው የምትለው መኝታ እንቅልፍ አልባ ይሆናል ይቅር ካልከው ግን በሰላም ትተኛለህ ሰላም ይሰጣል ይቅርታ ግንኙነትን ያድሳል ህብረትን ያድሳል በቃ ይቅር ስትል እንደገና አብረህ መሆን ትችላለህ በይቅርታ ግንኙነት ይታደሳል ይቅርታ ነፃነት ይሰጣል ነፃ ትወጣል ሸክም ይንከባለላል ሪሊፍ ታረጋል ይቅርታ ክርስቶስን እንድንመስል
ያደርገናል። ጌታ እንድንመስል በክርስቶስ የታየው ሕይወት ያ መስቀል ላይ እጁን በሚስማር እየቸነከሩ መከራ እያሳዩት ያንን መራራ ጽዋ እየጠጣ የሚያሰቃዩትን እያየ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይቅርታ ስታደርጉ ክርስቶስን ትመስላላችሁ። ጥቂት ዓመታት በፊት ኢትዮጵያ ውስጥ የሚታይ አንድ ድራማ ነበር፣ እረኛዬ የሚል ድራማ። እኔ ድራማ ከሚስቴ ጋር አልፎ አልፎ እናያለን። ዴንቨር ይፈቀዳል ድራማ ማየት? አይፈቀድም። እና እዛ ድራማ እረኛ የሚለው ድራማ ላይ ትልቅ ትምህርት አገኘው። በሰላም የሚኖር ማህበረሰብ አንድ ባለሀብት መጣና ረበሻቸው። ርስታቸውን መውሰድ ፈለገ፣ መሬታቸውን መውሰድ ፈለገ። ከዛ በኋላ ማህበረሰቡ በፍቅር የሚኖር የሚዋደድ፣ ቅርጫ አብሮ የሚበላ፣ ቡና አብሮ የሚጠጣ በአንድ ሰው ምክንያት ተረበሸ። ታውቃላችሁ አይደል? አንድ ሰው ቤተክርስቲያን ሊረብሽ እንደሚችል፣ አንድ ሰው ከተማ ሊረብሽ እንደሚችል ተረበሸ። ያ ማህበረሰብ ደስታው ተሰረቀ፣ ሰላም ጠፋ፣ መጣላት ጀመሩ፣ መናቆር ጀመሩ። በተለይ አንዳንዶቹ ገንዘብ ተሰጣቸውና መሬቱን እንሽጥለት ማለት ጀመሩ። አንሸጥም የአባቶቻችን ቅርስ ነው በሚሉና እንሽጥ በሚሉት መካከል ጦርነት ሲበዛ አንድ ማቸርነት የሚባሉ ትልቅ እናት እዛ ድራማ ውስጥ አሉ። እነዚህ ሰዎች ለማስታረቅ ቤታቸው ጠሩ እና ለመኗቸው፣ ታረቁ፣ በቃ የኛ ሰፈር ሰላም መሆን አለበት፣ እርቅ አውርዱ ብለው መለመን ሲጀምሩ አንታረቅም ብለው በጣም አስቸገሩና አንዱ በተለይ ገንዘብ የተቀበለው ጥሎ ሊወጣ ሲል ማቸርነት አንድ ምሳሌ ተናገረው። እሱን ነግሬያችሁ እርዳለሁ። ምን አሉ? አንዲት ሴት ሰይጣን ልጅ ከሰጠኸኝ ጋቢ እሰጥሃለሁ ብላ ስለተሳለች ለሰይጣን፣ ከዛ ሆነላት፣ ወለደች አሉ። እና ጋቢውን ለመስጠት ግን ሰይጣኑን አጣችሁ። ስለቴ ሰምሯል፣ ጋቢውን ለማልስጥ የት ነው ማገኘው ብላ ተጨነቀች። በኋላ አንድ አዋቂ ሰው ተነገራትና ሄዳ ነገረችው። እንደዚህ ብዬ እና ሰይጣኑን አጣሁት፣ ስለቴን ግን መፈጸም ፈልጋለሁ ብላ ስትላቸው እኛ አዋቂ ሰው ሁለት ሰዎች ተጣልተው እርቅ እምቢ ብሎ የሚሄድ ሰው፣ ይቅርታ ማደርግ ሰው እሱ ነው ሰይጣኑ፣ ለሱ ጋቢውን ስጪው ብለዋል። ከዛ አንድ ቀን ድንገት ሁለት ሰዎች ተጣልተው አንታረቅም ብሎ አንዱ እዛ ሽማግሌ የለመነው እርቅ አላረግም ብሎ ሲሄድ ሰይጣኑን አገኘሁት አትልም? ጋቢዋን ይዛ እየሮጠች ሄደችና አስቆመችውና ስለቴ ሰምሯል ብላ ጋቢውን ስትሰጠው ደነገጠ ሰውየው። ምንድነው እሱ? በኋላ ታሪኩን ነገረችው ማለት ነው። አረ እኔ ሰይጣን አይደለሁም ብሎ ተመልሶ ሄዶ ታረቀ፣ ይቅርታ አደረገ፣ ይቅር ተባባለ ብለው አሉና ይህች ሴት ጋቢውን አሁንም ይዛለችና ከሁለታችሁ ጋቢውን የሚወስድ ማን ነው ብለው ጠየቁ ማቸርነት። በኋላ ሁለቱም ይህን ታሪክ እንደሰሙ ይቅርታ ተጠያየቁ፣ ይቅርታ ተደራረኩ። እዛ ትምህርት ውስጥ ያለው ቫልዩ ምንድነው? ይቅርታ ማያደርግ ሰው የሰይጣን መሳሪያ ነው። እኔ እንደውም ሳስበው እቺ ሴት አሁንም ጋቢውን የያዘች ይመስለኛል። እዚህ ጉባኤ ውስጥ ጋቢውን መቀበል የሚፈልግ ሰው አለ? ከሌለ ይቅር በሉ፣ ምህረት አድርጉ። የበደላችሁን ሰው ይቅር በሉ። የሆነች ነገር እስቲ በእጃችሁ ያዙ። የስክሪፕቶ ኪዳን ነገር ያዙ በእጃችሁ። የሆነች ቁልፍ፣ የመኪና ቁልፍ ነገር ያዙ እስቲ አንዴ። ሁሉ ሰው ሁላችሁ እጅ ላይ የሆነ ነገር ያዙ። ስክሪፕቶም ቢሆን ያዙ እስቲ አንዴ። ወደ ጸሎት ልንሄድ ነው። ያዙ እስቲ። ጨመቅ አርጉት፣ በደንብ ጠበቅ አርጉት እስቲ። በደንብ ጭመቁት። ማይ እየተጎዳ ነው። የማይ እጅ እየታመመ ነው። የኛ እጅ እየታመመ ነው። ይቅርታ ሳናረግ ስንቀር እኛንን የምንጎዳው። እስቲ ልቀቁት፣ እንደዚህ ወርውሩት። በቃ እሱ እናረጋለን። አሁን ቆመን እንጸልይ። የበደላችሁ ሰው፣ ያሳዘናችሁ ሰው ይቅርታ አይገባውም፣ ግን ይቅርታ ያስፈልገዋል። እኛም ማይገባንን ግን የሚያስፈልገንን የሚያውቅ እግዚአብሔር ይቅር እንዳለን ይቅር በሉ፣ ምህረት አርጉ።
ጥቂት ደቂቃ ልስጣችሁና በአእምሯችሁ የሚመጣ ሰው እዚህ ያለ፣ ሌላ ሀገር ያለ፣ ኢትዮጵያ ያለ፣ ሩቅ ያለ፣ ቅርብ ያለ ይቅር ብያለሁ፣ ምሕረት አረጋለሁ፣ ዛሬ ደውላለሁ፣ ሰላም አወርዳለሁ፣ ክሎዥር አበጃለሁ ብላችሁ ለራሳችሁ ቃል ኪዳን ግቡ። የምትጎዱት እናንተ ስለሆናችሁ ነፃ እንድትሆኑ ይቅር በሉ። በሰማይ በምድር ከፍ ያልክ አምላካችን እግዚአብሔር ሆይ አንተ ታላቅ ነህ፣ አንተ ገናና ነህ። እኛ ደካሞችን፣ እኛ በደለኞችን፣ እኛን ኃጢአተኞችን ዘውትር ይቅር ስለምትለን እየማርከን ነው እዚህ የደረስነው። ይቅር እያልከን ነው፣ እየታገስከን ነው እዚህ የደረስነው። ነገም እንበድልሃለን፣ ዕለት ዕለት እንበድልሃለን። የማይገባንን ግን የሚያስፈልገንን ይቅርታ ዕለት ዕለት ደግሞ ካንተ እናገኛለን። የምትምር የምትራራ ምሕረት የማያልቅ ማለዳ ማለዳ ሆነ ሁልጊዜ በምህረት የምትታወቅ በቃ ሰለቸኝ ከዚህ በኋላ ይቅር አልለውም አልላትም የማትል ታማኝ አምላክ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። አንተ ይቅር ባይ እንደሆንክ እኛም ደግሞ ልጆች ይቅር ባይ እንድንሆን ትፈልጋለህ። አንተ በምህረት የተሞላህ እንደሆንክ እኛም በምህረት የተሞላን እንድንሆን ትፈልጋለህ። ዛሬ በመጣልን ቃል ላይ ቆመን እንጸልያለን። አንተን አባታችንን ደስ እንድናሰኝ የይቅርታ መንፈስ በእያንዳንዳችን ላይ እንዲወድቅ ጸልያለሁ። በዳዮች ይቅርታ እንዲጠይቁ፣ ተበዳዮች ደግሞ ይቅርታ እንዲያደርጉ መለኮታዊ ጸጋ ከሰማይ እንዲለቀቅ ጸልያለሁ። እግዚአብሔር ሆይ አብረን ስንኖር፣ አብረን ስናገለግል፣ አብረን ስንወጣ ስንገባ ልንጋጭ፣ ልንበዳደል፣ ልንቀያየም እንችላለን። ዛሬ ግን አንተን ታላቁን አምላክ ለማምለክ በመጣንበት በዚህ ጉባኤ ፊት ቆመን አንተ አምልኳችንን ትወደውና ትቀበለው ዘንድ የበደሉንን ሁሉ ይቅር እንላለን። የበደሉንን ሁሉ ምሕረት እናደርጋለን። እስጢፋኖስ ሰማይ ተከፍቶ ያን ታላቅ መገለጥ ያየበት ሞመንት ላይ ድንጋይ እየተወረወረ ደረቱ ሲመታ፣ ግንባሩ ሲመታ፣ ጭንቅላቱ ሲመታ እየተወገረ የሚወግሩትን እነዚህን አይሁዳውያን፣ የሚወግሩትን እነዚህን ፈሪሳውያን፣ እነዚህን የሕግ መምህራን እየተመለከተ የሚያደርጉትን አያውቁምና ይቅር በላቸው ብሎ አንተ መሐሪ የሆንክበትን ጎዳና ተከትሎ ምሕረት እንዳደረገ ጌታ ኢየሱስ ክርስቶስ ብድግ ብለህ በአብ ቀኝ ቆመ እንደተቀበልከው ዌልካም እንዳልከው ይቅር ማለቱ ደስ እንዳሰኘ በጌታ በኢየሱስ ስም በዚህ ጉባኤ መካከል ይቅር የማይል ማንም እንዳይኖር፣ የተበደለ፣ የተጎዳ፣ የቆሰለ፣ የታመመ በልዩ ልዩ ሐዘን ውስጥ ያለ ሁሉ ይቅር እንዲል በኢየሱስ ስም ጸልያለሁ። በትዳር አጋሩ የተጎዳ፣ በቤተሰቡ የተጎዳ፣ በጓደኛው የተጎዳ፣ በሌላ መንገድ ስብራትና ሐዘን ያለበት ቂምና ጥላቻ በቀል በልቡ የጸነሰ ዛሬ ይሄን እንዲያራግፍ በኢየሱስ ክርስቶስ ስም ጸልያለሁ። የምህረት መንፈስ ከሰማይ እንዲለቀቅ፣ የማዳን መንፈስ ከሰማይ እንዲለቀቅ፣ ይቅር የማለት መንፈስ ለእያንዳንዳችን እንዲሰጥ በኢየሱስ ክርስቶስ ስም ጸልያለሁ። ይቅር ስንል አንተም ይቅር ትለናለህ። ምህረት ስናውጅ አንተ ምህረት ታደርግልናል። በኢየሱስ ክርስቶስ ስም የይቅርታና የምህረት መንፈስ በእያንዳንዳችን ላይ የተለቀቀ ይሁን። ስለሰጠን መልካም ጊዜ ሁሉ እናመሰግንሃለን። ስለሰማን ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።